የባለቤቶቻችንን ቤተሰብ ማክበር የእግዚአብሔር ቃል ዘፍጥረት ላይ እንደሚናገር ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ ይላል። በትዳር ውስጥ ግጭት ይፈጠራል። የትዳር አጋርንም ወላጆች ወይም ቤተሰቦቻቸውን እየጠራን በሚገጥመን ግጭት ላይ እነሱን ኢንቮልቭ ማድረግ፣ እነሱን ማንቋሸሽ፣ እነሱን ደግሞ የማይሆን ነገር ማድረግ በጣም የተሳሳተ ብሂል ነው። ይህንን ማስወገድ ያስፈልጋል። ሰው እናትና አባቱን ይተዋል ከተባለ በኋላ በተውነው ትተን በመጣነው አብሮነትን ልንቀጥልበት ደግሞ ቃል ኪዳን በገባንበት ትዳር ውስጥ ያለ ነገር እዛው ማለቅ ያለበት ነገር እዛው ማለቅ አለበት። እዛው ጣጣችንን መጨረስ፣ እዛው እርቃችንን መጨረስ፣ እዛው የተሻለውን ነገር ማድረግ ይጠበቅብናል። የባለቤቶቻችንን ቤተሰብ ማክበር ባለቤታችንን የትዳር አጋራችንን ማክበር ነው። ጽኑ መሰረት የቤተሰብ አገልግሎት